ሰላም ጤና ይስጥልኝ የቻናላችን ተከታታዮች እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ በህብረተሰባችን ውስጥ ብዙ ጊዜ የሚረዱት ነገር ግን እጅግ በጣም ወሳኝ ስለሆነ አንድ የጤና እና የእድገት ሁኔታ እናገራለን። እሱም ኦቲዝም ነው። ኦቲዝም ምንድነው? ለምንስ ይከሰታል? ምልክቶቹስ ምንድናቸው? መከላከልስ ይቻላል? በእነዚህና ሌሎች ወሳኝ ጥያቄዎች ዙሪያ ዛሬ በሰፊው እንወያያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናላችሁ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ደረጃ ማወቅ ያለባችሁ ነገር ኦቲዝም በሽታ አይደለም፣ ይልቁንም የአእምሮ እድገት ሁኔታ ነው። ኦቲዝም ያለባችሁ ሰዎች ዓለምን የሚያዩበት፣ የሚረዱበት፣ የሚግባቡበትና ከሌሎች ሰዎች ጋር የሚኖራቸው ግንኙነት ከተለምዶ የተለየ ነው። በሕክምና አጠራር ስፔክትረም የተባለበት ምክንያት ኦቲዝም በእያንዳንዱ ሰው ላይ የሚያሳየው ምልክትና የጽኑነት ደረጃ ተመሳሳይ ስላልሆነ ነው። አንዳንድ የኦቲዝም ተሰጥኦ ያላችሁ ሰዎች ከፍተኛ የማሰብ ችሎታ እና ልዩ ክህሎቶች ሊኖራቸው ይችላል። ሌሎች ደግሞ በዕለት ተዕለት ሕይወታቸው የሌሎች ሰዎች እርዳታ እና ድጋፍ ይፈልጋሉ። ኦቲዝም እንዴት ይከሰታል? ምክንያቶቹስ ምንድናቸው? የጄኔቲክስ ወይም የዲኤንኤ እና የአካባቢ ሁኔታዎች የሚያሳዩ ዲያግራሞች ብዙ ሰዎች ኦቲዝም በምን ይከሰታል ብለው ይጠይቃሉ። እስከ ዛሬ በሕክምና ዓለም የተደረጉ ጥናቶች እንደሚያሳዩት ኦቲዝም በአንድ ነጠላ ምክንያት ብቻ አይከሰትም። ይልቁንም የሁለት ዋና ዋና ነገሮች ጥምረት ውጤት ነው። አንደኛ ጄኔቲክስ ወይም የዘር ውርስ። በቤተሰብ ውስጥ የኦቲዝም ታሪክ ካለ ወይም በተወሰኑ የጂን መዛባቶች ምክንያት ኦቲዝም የመከሰት እድሉ ሊጨምር ይችላል። ሁለተኛ የአካባቢና የእርግዝና ሁኔታዎች። የእናት በእድሜ ገፋ ብሎ መውለድ ወይም ከፍተኛ የወላጆች እድሜ። በእርግዝና ወቅት የሚከሰቱ አንድ የደም ግፊት፣ ስኳር ወይም ከባድ ኢንፌክሽኖች። ህፃናት ያለ ጊዜያቸው ሲወለዱ ወይም የክብደት ማነስ ሲኖራቸው። ትልቅ ማስታወሻ። በሳይንሳዊ ጥናቶች ሙሉ በሙሉ እንደተረጋገጠው የወላጆች አስተዳደግ ከፍተኛ ለኦቲዝም መከሰት ምክንያት አይደሉም። ይህ የተሳሳተ ግንዛቤ በህብረተሰቡ ውስጥ ስለሚሰራጭ መጠንቀቅ ያስፈልጋል። ዋና ዋና የኦቲዝም ምልክቶች የማህበራዊ ግንኙነትና የመግባባት ችግር፣ የአይን ኮንታክት አለማድረግ፣ ሲያወሩ አይን ለአይን ላለመመልከት መሞከር፣ ለጥሪ ፈጣን ምላሽ አለመስጠት፣ ስሙ ሲጠራ የመስማት ችግር ያለበት ያህል አለመዞር፣ የንግግር እድገት ዘገምተኛ መሆን፣ ቃላትን ዘግይቶ መናገር ወይም ጨርሶ አለመናገር፣ የሰዎችን ስሜት ለመረዳት መቸገር ወይም የራሳቸውን ስሜት በቃላት መግለጽ አለመቻል፣ የተደጋገሙ ድርጊቶችና የተወሰኑ ፍላጎቶች፣ እጅን በተደጋጋሚ ማጨብጨብ፣ ጣቶችን ማወዛወዝ ወይም የአካል ማወዛወዝ፣ ቁሶችን ወይም መጫወቻዎችን በመስበር ረድፎች ብቻ ማስቀመጥ፣ የቀን ተቀን እንቅስቃሴዎች ሲቀየሩ ከፍተኛ ስሜታዊ መሆን ወይም መረበሽ፣ ለድምጽ፣ ለብርሃን፣ ለጨርቅ ንክኪ ወይም ለሽታ ከመጠን ያለፈ ስሜታዊ መሆን ወይም ምንም ግድ የሌላቸው መሆን። መከላከያው እና የሕክምና እርዳታ። አሁን ደግሞ ወደ ትልቁ መከላከያው እና የሕክምና እርዳታው። አሁን ደግሞ ወደ ትልቁ ጥያቄ እንምጣ። ኦቲዝም መከላከል ይቻላል? እውነታው ግን ኦቲዝምን ሙሉ በሙሉ መከላከል አይቻልም። ምክንያቱም በዋናነት የጄኔቲክስ እና ከአእምሮ እድገት ጋር የተያያዘ መሆኑ ነው። ነገር ግን በእርግዝና ወቅት የጽንስን ጤና መጠበቅ፣ አደጋዎችን መቀነስ ይቻላል። በእርግዝና ወቅት የፎሊክ አሲድ እና አስፈላጊ ቪታሚኖችን መውሰድ። በእርግዝና ወቅት አልኮል፣ ሲጋራ እና ያለ ሐኪም ትዕዛዝ መድኃኒቶችን አለመጠቀም። በእርግዝና ወቅት መደበኛ የሕክምና ክትትል ማድረግ። ታዲያ መፍትሄው ምንድነው? ኦቲዝም የማይድን በሽታ ቢሆንም በጊዜ ደርሶ ድጋፍ ማድረግ የልጁን ሕይወት ሙሉ በሙሉ ይለውጣል። 1. የንግግር ሕክምና። ልጆች የመግባባት ችሎታቸውን እንዲያሳድጉ ይረዳል። የባህሪ ሕክምና የዕለት ተዕለት እንቅስቃሴዎቻቸውን እና ማህበራዊ ክህሎቶችን ያስተምራል። የቤተሰብ እና የህብረተሰብ ድጋፍ። ኦቲዝም ያላቸው ህፃናት በፍቅር መቀበል እና ልዩ ተሰጧቸውን ማውጣት ትልቁ መፍትሄ ነው። በአጠቃላይ ኦቲዝም ያላቸው ሰዎች የተለየ አእምሮ እንጂ የተበላሸ አእምሮ የላቸውም። በእኛ ፍቅር፣ ግንዛቤ እና ድጋፍ በህይወታቸው ትልቅ ደረጃ መድረስ ይችላሉ። የዛሬው ቪዲዮአችን ይህን ይመስል ነበር።
ትምህርት ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለሌሎች እንዲዳረስ ሼር ማድረጋችሁንና ሐሳባችሁን በኮሜንት ማስቀመጣችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።